አይምሮአችን ግን ምንድነው ቆይ ምንም ነገር ከመሞከራችን በፊት እንድንፈራው ነው የሚያደርገው ለምሳሌ እኔ ምጣድ ማማሸት በጣም ከባድ ስራ ነበር የመሰለኝና ይሄ ምጣድን ገዝቼ ረጅም ጊዜ ነው የተቀመጠው ከዛ ሲስተር ቤት መጣ ነበር ታላቅ እህቴ ለምን አብረናና ማሽን ብለን መጀመሪያ ጎመን ዘር ፈጨሁኝ በጥሬው ማለት ነው ከዛ እንደዚህ ነሰነስኩኝ ይሄንን ስቴፕ ሄድኩት እናቴ ነግራኝ ነው ከዛ በደንብ አሰስ ነው ይሄ ሁለተኛ ዙር ነው ይሄም ያው እንዲቃጠል ከደንኩት ማለት ነው ሲቃጠል በደንብ ባሰስ ነው ትልቁ የምጣድ ማማሸት ትልቁ ፓርት ምንድነው ስታሹ እጃችሁን ያቃጥላችኋል ያንን ከቻላችሁ በቃ በጣም ቀላል ነገር ነው ብቻ እዚህ ጋር በደንብ እንዲለቅ ማድረግ ስለሆነ ያው በደንብ አሽሁትኝ እጄን እየቀያየርኩኝ ከዛ ሶስተኛውን ዝርግር አልቻልኩም እንደዚህ ነሰነስኩላትና ሲስተር ራሷ አሰሰችልኝ የሚገርማችሁ ሰራስ በጣም ስላቃጠላት እንትን ምድረስ አንሶላ እጇ ላይ ጠቅልላ ነበር እንደዚህ አሰሰችው ከዛ ግን አሪፍ ሆነ ሶስተኛ ዙር አራተኛ ዙር በስሱ ዝም ብለን ነሰነስንና በዚህ መልኩ ማለት ነው ከዛ በደንብ ለቀቀልን የሙሽት እንጀራ የሚባለው ለመጋገር እዚህ ጋር ስሞክር አይሆንም በእጄ መለቅለቅ ነው ያለብኝ ሊጥ ወፍራም ስለነበረ በእጄ ልቅልቅ አረኩት እሱም ሲወጣ አሪፍ ሆኖ ነበር የወጣው ግን የሚገርማችሁ ቪዲዮ አላረኩላችሁም እንጀራ ግን ስንጋግር ቪዲዮ አድርጌያለሁኝ እና በዚህ መልኩ አሰስንና ያው እንጀራ ጋገርንበት ማለት ነው ከሙሽት እንጀራ በኋላ በዛው እንጀራ መጋገር ነበር የቀጠለው እና በጣም ቆንጆ አርጎ ነው ያወጣው ለማንኛውም ምንም ነገር መሞከር ጥሩ ነው ወዳችኋለሁኝ ባይ